በ5 ቀን ለብዙ አመታት ሻዕቢያ የገነባውን ኃይል ብትንትኑ እንዲወጣ ተደርጓል። ሰራዊታችን ወደ ውጊያ በጀግንነት ነው የገባው። በጀግንነት ብቻ ሳይሆን የገባው በፍጥነት ነው የገባው። ጠላት በሚያደናግር ፍጥነት ነው የገባው እና ተደናግሯልም ጠላት። በወቅቱ ጀግንነቱ ምንም ጥያቄ አልነበረውም። ክሳራው ምን ይሆናል የሚል ነገር አልተናገርኩም። ጦርነት ሲካሄድ መስዋዕትነት ያጋጥማል። እኛ ግን የምንለው ያለነው የተከፈለ መስዋዕትነት ይከፈል፣ አገራችን በኃይል አትወሰድም፣ አትቆረስም። ጦርነቱ በከፍተኛ ጀግንነት ባጠረ ኪሳራ ምናልባትም በወቅቱ በነበረው አነጋገር የኢትዮጵያ ሕዝብ በሙሉ ቢመጣም ያልቅበታል ተብሎ በቂ ዝግጅት የተደረገበት መከላከል ቁመና በቂ የቶክስ ክምችት የነበረበት ከ100 ኪሎ ሜትር ያላነሰ የፈንጂ ክምችት የነበረበትን በዚህ ባጭር ጊዜ እና ባለስተኛ ኪሳራ ጦርነቱ በእኛ የበላይነት እንዲደመደም ተደርጓል። ምን አይነት መሪዎች አሉት? ምን አይነት ኦፊሰሮች አሉት? በየደረጃው ምን አይነት ወታደር አለው? ይሄ ወታደር ከምን አስተሳሰብ ነው የሚገነባው የሚለው ነገር ከህዝባዊነቱ ስለሆነ ይሄን ህዝባዊነት ይዞ የማስቀጠል ብቃቱም ልምዱም ችሎታውም አለው። ሁለተኛው ነገር ህዝብን የማገልገል ለህዝብ ታዛዥ የመሆን ነገር ባህሉም ልምዱም አለው። ሶስተኛው አገራችን የጀመረችውን የሰላም የዲሞክራሲ ግንባታ ላይ በብቃት የመከላከል ችሎታው አለው። እንግዲህ ስለ ጀግንነት በሚነሳበት ጊዜ ጀግንነት በጦር ሜዳ ብቻ አይደለም። ማንኛውም ሰው በተሳተፈበት ቦታ ገድል ይፈጽማል፣ ድልን ያስመዘግባል። ይሄ ማለት ለቆመለት ዓላማ ለሚሰራው ስራ ታማኝ ሆኖ ከተገኘና ስራውን በብቃትና በጥራት ከፈጸመ ጀግንነት አለ ማለት ነው። ጋዜጠኛም የጋዜጠኛ ሙያውን በብቃት ከሰራ ጀግና ሆነ ማለት ይቻላል። ጀግንነት በሰላም ጊዜም በጦርነት ጊዜም ይኖራል። በሰላም ጊዜ የሚኖረው ጀግንነት ቅድም እንዳልኩት ለምትሰራው ስራ ታማኝ ሆነ መገኘት፣ ብቁ ሆነ መገኘት፣ ስራህን በጥራትና በብቃት መፈጸም ነው። በዚህ ደረጃም ጀግንነት ጀግና ሰው ይኖራል ማለት ይቻላል። ጀግንነት በሚባልበት ጊዜ ግን አብዛኛውን ጊዜ ከውጊያ ጋር ከጦርነት ጋር የሚያያዝ ነው የሚሆነው። በእርግጥ ጀግንነት የመጨረሻውና የሰላ ጫፉ ማለት የሚቻለው በውጊያ ላይ የሚፈጠረውና በውጊያ ወቅት በሚደረጉት ፍልሚያዎች ውስጥ የሚፈጠሩት ጀግኖች ናቸው በአብዛኛውን ጊዜ የሚነሳው። እንግዲህ የጀግንነት መመዘኛው በተለይም በሰራዊት ውስጥ ከተለያየ አኳያ ይነሳል። አንደኛው ጀግና በሚባልበት ጊዜ ባለበት ደረጃ የተሰጠውን ነገር በብቃት መፈጸም ነው። አንድን ወታደር ጀግና ስትለው ካላሽ የሚተኩስ ወታደር ጀግና ስትለው ካላሽን እንዴት እንደሚተኩስ፣ እንዴት ወደ ጠላት መጠጋት እንዳለበት፣ ቦምብ እንዴት መወርወር እንዳለበት ይሄን ከተማረ በኋላ ያለምንም ማመንታት ይሄንን በስራ ላይ ማዋል መቻል አለበት። ይሄ ወታደር ስራ ላይ የሚያውለው ደግሞ በመጀመሪያ ደረጃ ምን ለማድረግ እንዳሰበ ይሄን ጦርነት ለምን ጉዳይ ነው መፈጸመው ብሎ በጦርነቱ ማመን መቻል አለበት። የመጀመሪያው ደረጃ አስተሳሰቡ መቀረጽ መቻል አለበት። የሱ አስተሳሰብ በጦርነቱ ካመነበት ጦርነቱ
በጦርነት ውስጥ ተሳትፌ በዚህ ውስጥ የኔን ጥቅም ወይም የሀገርን ሉዓላዊነት አስከብራለሁ ማስከበር አለብኝ የሚል እምነት ላይ ከደረሰ ከዛ በኋላ የሚማረው ቴክኒካዊ ጉዳዮች በሚገባ ተግባራዊ ያደርጋቸዋል ማለት ነው። በዚህ መካከል ጀግና ይፈጠራል። በሌላ ደረጃ በየደረጃው ያለ በአመራር ደረጃ ጀግና ይፈጠራል። ሁሉ ካላሽ የሚተኩስ አይደለም ጀግና የሚባለው። በአመራር ደረጃ ያለም ጀግንነትን ይፈጽማል። እንደተባለው በምትመራው ሰራዊት ውስጥ ሰራዊቱን ከዝግጅት ጀምሮ በተሰጠህ የውጊያ ቀጠና ወይም የውጊያ ግንባር አስፈላጊውን ለድል የሚያበቃህን እቅድ እያወጣህ መምራትና ውጊያውን በድል መወጣት ያንን መሪ ጀግና ያሰኘዋል። ምክንያቱም ሰራዊቱን አዘጋጅቷል፣ በብቃት የሰራዊቱን ብቃት ጨምሯል በሚገባ። ከዚህ በኋላ ሰራዊቱ ቤት በኩል አስገብቶ በጠላት ላይ ድልን ማምጣት እንዲችል በተሰጠው ግንባር በሚገባ እቅድ አውጥቶ መምራት ጀግንነት ይሆናል። ይሄ እንግዲህ የተያያዘ እስከ ላይ ድረስ ይሄዳል። ስለዚህ የጀግንነት ዋናውና ቁልፍ ነገሩ አስተሳሰብ ሆኖ አስተሳሰብ ማለት በገባበት ዓላማ የገባለትን ዓላማ ከግብ ለማድረስ ቁርጠኛ መሆን ያስፈልጋል። ይሄ በጦርነት በዚህ መንገድ የሚገለጽ ነው የሚሆነው። ዓላማው ላይ ካላመነበት ማንም ይሁን ማንም ጀግና ልትለው አትችልም። ዓላማውን እስካመነ ድረስ ዓላማውን ግብ ለማስመታት የሚፈለግበትን መስዋዕትነት ለመክፈል ዝግጁ ይሆናል ማለት ነው። ዝግጁ እስከሆነ ድረስ ደግሞ ይሄ ሰው ጀግና ነው የሚሆነው። ወደ ኋላ የሚመልሰው ነገር የለም። ዓላማውን የያዘውን ዓላማ እስካላመነበት በዓላማው ላይ ጽናት ካሌለው ይሄ ሰው ጀግና መሆን አይችልም። ገና ከመጀመሪያው ነው ከዝግጅት ጀምሮ የተለያዩ እንቅፋቶች ይገጥሙታል። ከዛ በኋላ የጀግንነት ጉዳይ የሚባል ነገር በዚህ አካባቢ አይመጣም። ዓላማ በሚባልበት ጊዜ ለሰራዊታችን ሀገራችንን ዳር ድንበር የማስከበር የህገ መንግስታችንን የመጠበቅ ግዳጅ ነው ያለብን። እኛ ይሄንን ግዳጅ በብቃት እንድንፈጽም ህገ መንግስቱን እናውቃለን። ምንድነው ህገ መንግስቱ? እንደ አንድ ኢትዮጵያዊ ዜጋ እኔ ከህገ መንግስቱ ምንድነው የሚጠበቀው? ምንድነው የምጠቀመው? እኔ በሚገባ ማወቅ አለብኝ። እኔ ያወቅኩትን ለምመራው ሰራዊት ደግሞ በሚገባ ማሳወቅ መቻል አለብኝ። ስለዚህ ይሄ ህገ መንግስት እንዳይታጠፍ እኔ በኔ ደረጃ የሚፈለግብኝን መስዋዕትነት ለመክፈል ዝግጁ ሆናለሁ። እኔ የሚመራውን ሰራዊት እንደዚሁ በየደረጃው ከሱ የሚፈለገውን መስዋዕትነት ለመክፈል ዝግጁ ይሆናል ማለት ነው። በአስተሳሰብም ይሁን በተጨባጭ ተግባራዊ እንቅስቃሴ ወደ ኋላ የሚል ሰራዊት አይኖርም ማለት ነው። ጀግና ነው ይሄ። አለበለዚያ ህገ መንግስቱን የሚሸራርፍ በአስተሳሰብም ሲመጣ ከነፈሰው ጋር የሚነፍስ ከሆነ ይሄ ጀግና አይደለም። ህገ መንግስቱን ለመጠበቅ በህገ መንግስቱ ላይ የተቀመጡትን ነገሮች በሚገባ እሱም እያከበረ ሌላውም እንዲያከብር ዘብ የሚሆን ከሆነ ይሄ ጀግና ነው ማለት ይቻላል። የመጀመሪያው አስተሳሰብ ይሄ ነው። ከዚህ የሚመነጨው እንግዲህ ወደ ተግባር በምትሄድበት ጊዜ ቴክኒክ ታስተምረዋለህ። እኔም በኔ ደረጃ የምሰለጥነው ስልጠና አለኝ። ከኔ በታች ያለውም እንደዛ ይሰለጥናል። ቴክኒክ ከሰለጠነ በኋላ ወደ ውጊያ ይገባል። የሚፈለግበትን ነገር ለማድረግ ወደ ኋላ አይልም። ጀግንነት በዚህ መንገድ ይፈጸማል። ጀግንነት በዚህ በጦር ሜዳ በዚህ መንገድ የሚገለጥ ነው ማለት ይቻላል። እንግዲህ ጀግና ለጊዜያዊ ችግሮች አይንበረከክም። ጊዜያዊ ችግሮች በሚገጥሙበት ጊዜ ጨክኖ እነዚህን ይወጣቸዋል። ምክንያቱም ትንሽ ቆየት ካለ አዲስ ነገር ሊመጣ እንደሚችል ያስባል፣ ይገምታል። ስለዚህ እነዚህን በጽናት ይወጣል። ጀግና ውሸት የለበትም፣ አይዋሽም። ለቆመለት ለሚያስበው ነገር በግልጽ ነው የሚናገረው፣ የሚደብቀው ነገር የለም። ጀግና ሰው ሌባ አይደለም፣ ህዝብን አይዘርፍም፣ መንግስትን አይዘርፍም፣ የሚመራውን ሰራዊትም ካለው አይዘርፈውም። ስለዚህ ስብዕናው የተጠበቀ ነው ጀግና የሚባል ሰው። ጀግና የሚባል ሰው የቆመለትን ዓላማ አይከዳም። ዓላማዬ ነው ብሎ እስከያዘ ድረስ ለዛ ዓላማ እስከ መጨረሻው ድረስ የሚፈለግበትን ይከፍላል። ስለዚህ ጀግና በሚባልበት ጊዜ እነዚህንና የመሳሰሉ ነገሮችን
የሚያሟላ ነው። እንግዲህ ቅድም እንዳልኩት ጀግንነት በዋነኛነት ከውጊያ ጋር የተያያዘ ስለሚሆን በጦር ሜዳ የበለጠ ጀግንነት ይፈጸማል ብዬ አስባለሁ። ሁለተኛው ያነሳው ጥያቄ ከውጊያ በኋላ ሰራዊታችን አሁን በምን ሁኔታ ላይ ነው ያለው የሚል ነው። ቅድም ሲገለጽ እንደነበረው ይሄ የሻዕቢያ ጦርነት በተለይም ለኛ ትውልድ ጦርነት የማይፈለግ ቢሆንም ለኛ ትውልድ ጥሩ አጋጣሚ ነው። ምን ለማለት ፈልጌ ነው? በተለይም ኢህአዴግ ሆነን ስንመጣ እኛ ከደርግ ጋር ተዋግተን የደርግን ሰራዊት ጥለን ከዛ በኋላ ይሄ ስርዓት መጥቷል። ከዚህ ስርዓት በኋላ የኢትዮጵያን ሉዓላዊነት የማስከበሩ ጉዳይ ለዚህ ትውልድ አንዳንዱ ሰው ይጠረጥር ነበር። አሁን ከውጭ ወረራ ሲመጣ ይሄ ሰራዊት ይመልሳል ወይ እንዴት ነው የሚሆነው የሚልም ጥርጣሬ ነበር። ለኔ ይሄ ትውልድ የሀገርን ሉዓላዊነት የማስከበር ግዳጅ በብቃት እንደሚወጣ ያስመሰከረበት መድረክ ነው የነበረው። ይሄ ያለፈው ጦርነት የሀገርን ሉዓላዊነት በብቃት የማስጠበቅ ኢትዮጵያን የሚወራት ጠላት ጥንት አባቶቻችንም ሲያደርጉት እንደነበረው ከየቦታው እየተጠራሩ ኢትዮጵያ በቅኝ ግዛት ስር እንዳትወድቅ እንዳደረጉት ሁሉ ዛሬም ይሄ ትውልድ ያንን በብቃት የኢትዮጵያ ሉዓላዊነት ሊያስከብር እንደሚችል ያስመዘገበበት ወይም ያስመሰከረበት መድረክ ነው። ስለዚህ ዛሬም ሰራዊታችን የኢትዮጵያ ሉዓላዊነት የኢትዮጵያን ሕገ መንግስት ለማስከበር በተጠንቀቅ ቆመዋል። ምን ጊዜም ቢሆን ከሻዕቢያ ጋር ያለን ጦርነት ወደ ዘላቂ ሰላም ለመምጣት ተፈራርመዋል መንግስታችን። ይሄ ደግሞ ዓለም አቀፍ ፍርድ ቤት ይሁን ዓለም አቀፍ ድርጅቶች ወይም መንግስታት ጉዳዩን እያዩት ነው ያሉት። ነገ ጠዋት ሻዕቢያ እኛን ይሄንን ጥሶ አይወረንም አንልም። እብዶች ስለሆኑ መቼ እንደሚያብዱ አይታወቅም። የሚያብዱበትን ቀን የመጠበቅና የማየት ጉዳይ ካልሆነ በስተቀር ከሻዕቢያ ወረራ ሊመጣ ይችላል። ከሌላ ቦታም ሌላ ግጭት ሊመጣ ይችላል። ስለዚህ ዳግም እንደ ትላንቱ ሳንዘጋጅ ጦርነት መጣብን የምንልበት መድረክ አልፏል። ስለዚህ ዛሬም ዝግጁ ነን። በሰራዊታችን ውስጥ የተለያዩ አይነት የብቃትና የዝግጁነት ስራ ዛሬም የተቋረጠ አይደለም። ዛሬም እየተሰራ ነው ያለው። ቅድም እንደተባለው በአንድ ጦርነት አንድን ጦርነት ለማሸነፍ 50 እጁ ወይም 50% የሚያልቀው በዝግጅት ነው። ጥሩ የተዘጋጀ ሰራዊት አሸናፊ ይሆናል። ጥሩ ዝግጅት ካደረግ አላማው እንዳለ ሆኖ የጦርነቱ ፍትሃዊነት እንዳለ ሆኖ ጥሩ ዝግጅት ያለው ሰራዊት ጥሩ ልምምድና ዝግጅት ያደረገ ከጦርነቱን የማሸነፍ 50%ን እዚህ ያበቃል፣ እዚህ ይጨርሳል። ስለዚህ እኛም ትላንትና ሻዕቢያን አሸንፈናል። የሻዕቢያን ሰራዊት ጠራርገን ከሀገራችን አስወጥተን የሀገራችንን ሉዓላዊነት አስከብረናል። ዛሬም የዛ አይነት ሁኔታ የሚመጣ ከሆነ በብቃት ለመመለስ እለት ተእለት ስራው ስልጠና ይሆናል ማለት ነው። እለት ተእለት ስራው ዝግጅት ይሆናል ማለት ነው። ራስን የማዘጋጀት ስራ ይሆናል ማለት ነው። ልክ ገበሬ መሬቱን እንደሚያርሰው ስራው እርሻ ነው። ዘርቶ ማጨድ ማድረግ እነሄ ነው ስራው። የሰራዊት ስራ ደግሞ ሁሉ ጊዜ ጦርነት ሰርቶ ማሸነፍ ነው። ጦርነት ውስጥ ገብቶ ጦርነትን በድል መወጣት ነው። የሰራዊት ስራ ይሄ ከሆነ የሀገርን ሉዓላዊነት የማስከበር ጉዳይ ከሆነ ከወዲሁ መዘጋጀት ማለት ነው። መዘጋጀት መቻል አለበት። ከወዲሁ ቁረጥ ሲባል መቁረጥ የሚችል የተሳለ ጎራዴ ሆኖ መገኘት መቻል አለበት። የሀገርን ሉዓላዊነት ሊደፍር የመጣን ኃይል ቁረጥ ሲባል መቁረጥ የሚችል ጎራዴ ሆኖ ተስሎ መገኘት መቻል አለበት። ስለዚህ እየተሳለ ነው ማለት ነው። አሁን ከዚህ አኳያ ሰራዊታችን ነገ ጠዋትም ከፈለገው አቅጣጫም ቢሆን ሀገራችንን ሉዓላዊነት ሊደፍር የሚመጣን ኃይል ለመከላከል በዝግጅት ላይ ይገኛል። በተጠንቀቅ ላይ ነው የሚገኘው።